ጨረቃዎቹ ዛሬ ማታ በቲክቶክ ላይ ቅውጥ ሊያረጉት ነው። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ለቤቱ አዲስ ከሆናችሁ ቤተሰብ እየሆናችሁ እንድታበረታቱ በአክብሮት ጋብዛለሁ። ዛሬ ማታ እንግዲህ በላይቭ ጠብቁን ብለው መልእክት አስቀምጠዋል ስቶሪ ላይ። ዛሬ ማታ እንግዲህ ሁላችሁም በቲክቶክ ላይቫቸው ላይ ተገንታችሁ እንደተለመደው ሞቅ ደመቅ ሸብረቅ እያረጋችሁ በታብ በላይክ እንድታበረታቷቸው እንግዲህ ያው አንድ ካልሆኑ ሰላም ካልሆኑ በቲክቶክ ላይቭ አይመጡም ታውቃላችሁ። ሰላማቸው ሲመለስ ፍቅራቸው ሲመለስ ግን ፏፈሽ ነው የሚሉት ቲክቶክ ላይቭ ላይ ለረዥም ሰዓት እንግዲህ ወዳጆቻቸውን በደንብ በቃ የሚጠጋገቡበት ሰዓት ነው የሚሰጡት። እና ዛሬ ማታ ያው እንደተለመደው እንግዲህ በላይቭ ጠብቋቸው። ዛሬ ቪዲዮ የሚለቁ አይመስለኝም፣ ምክንያቱም ቪዲዮ ሁልጊዜም ላይ በላይ ከገቡ ቪዲዮ አይለቁም። ወዳጆቻቸው አድናቂዎቻቸው ቀጥታ በላይቭ መጥተው ማግኘት መጨዋወት ነው የሚፈልጉትና እንግዲህ የጨረቃዎቹ ፋሚሊዎች በዛውም ደስታችሁን እንግዲህ በኮሜንት በቀጥታ ላይቭ እንኳን በቃ ለዚህ ለፍቅራችሁ ለሰላማችሁ አበቃችሁ፣ በጣም ደስ ብሎናል። በጉጉት ስንጠብቀው የነበረው ሰላማችሁ ስለተመለሰና አንድ ላይ በፍቅር ላይቭ ላይ ስለመጣችሁልን እጅግ በጣም ደስ ብሎናል የኛ ውዶች ብላችሁ እንግዲህ በቀጥታ ላይቭ የፈለጋችሁትን ሀሳብ መስጠት ትችላላችሁ ማለት ነው። በቃ እግዚአብሔር ይመስገን አሁን ደህና ናቸው። ወደ ፍቅራቸው ተመልሰዋል። እንደምታዋቸው አንድ ላይ ናቸው። አንድ ላይ እየኖሩ ነው። አንድ ላይ በቃ ደስ የሚል ጊዜ እያሳለፉ ነው በነፃነት ማለት ነው። አሁን ጓደኛ የለ ምን የለ ፏፈሽ ሚፍታ ራሱ ዱባይ ነው ያለው እና አሁን በነፃነት በቃ ፍቅራቸውንም ጭቅጭቃቸውንም በነፃነት እያሳለፉ ነው ያሉት ማለት ነው። አንዳንዴ ይሆናል አይደለ የልባችሁን አውጥታችሁ ለማውራት ነፃነት ያስፈልጋል፣ እውነት ለመናገር ማለት ነው። ምክንያቱም ሌሎች ጓደኞቻችሁ ወይ ቤተሰብ ሲኖር ሼም ይዛችኋል። በቃ ይሄን ቃል ከሱ ፊት ብናገር ከሷ ፊት ብናገር ነገኛ ሰላም ስንሆን የሚደብር ነገር ነው ምናምን አይነት ነገር አለ። እንደዛ ሼም ስለሚይዛችሁ የሆነ ቁጥብ ሆናችሁ ነው የምታወሩት። ግን ነፃነት ካላችሁ ያለምንም ገደብ የልባችሁን የተሰማችሁን ጥሩም ነገር ይሁን መጥፎም ነገር ይሁን በነፃነት አውርተው ችግራቸውን እንግዲህ ፈተው በሰላም በፍቅር እያየናቸው ነው ማለት ነው። ለዛም ደግሞ እግዚአብሔር ክብሩን ይውሰድ፣ እግዚአብሔር ይመስገን። በጣም ደስተኞች ነን። እንግዲህ ዛሬ ማታ ሊቀወጥ ነው፣ በቃ ቤተሰብ ሊቀወጥ ነው እላችኋለሁ። በቲክቶክ ቪዲዮ መጥተዋል እየዘፈኑ ሁለቱም አንድ ላይ ነው የመጡት በብሩኬ የቲክቶክ ፔጅ ላይ ማለት ነው። ግን ስቶሪ ላይ አስቀምጠዋል ዛሬ ማታ በቲክቶክ ላይቭ ላይ እንገናኝ ብለዋል። እንግዲህ ጾመኞቹም ጾማቸውን ከጨረሱ በኋላ ስራ ያላቸውም ስራቸውን ከጨረሱ በኋላ በእርግጠኝነት 3 ሰዓት ወይ ደግሞ 4 ሰዓት ምናምን አካባቢ ነው የሚገቡት። ያው እስከ 6 ሰዓት እስከ 7 ሰዓት ሊቆዩ ይችላሉ። ምክንያቱም ረዥም ጊዜ ላይቭ ስላልገቡ ያው ብዙ ሰውም ናፍቋቸዋል። ጌም መጫወቱንም ረስተውታል። ጨዋታውንም እንግዲህ የረሱት ይመስለኛል። ያው በነገራችን ላይ ላይቭ ስትገቡ ማለት ነው ቶሎ ቶሎ ከስር ከስር ላይቭ እየገባችሁ ካልተጫወታችሁ ምናምን የሆነ ጊዜ ቆይታችሁ ስትመጡ እንደ አዲስ ነው የሚሆነው እና ለእነሱም ጥሩ አይመስለኝም። ምክንያቱም በጣም ብዙ ጌመር ጊፍተር የሚያዘጋጁባቸው ጊዜያቶች ነበሩ ያለፏቸውና ብቻ ይሁን ዋናው ሰላማቸው ነው። አሁንም መመለሳቸው ትልቅ ነገር ነው። ለወደፊታችሁ ግን አትጥፉ። ቀን በቀን ባትገቡ እንኳን ቢያንስ በሳምንት 2 ቀን 3 ቀን በነገራችን ላይ በፊት መድበው ነበረ። በሳምንት 1 ቀን አርብ በቃ በላይቭ ከወዳጆቻችን ከአድናቂዎቻችን ጋር ቀጥታ በላይቭ እንገናኛለን ብለው ነበረ ማለት ነው። ግን ደግሞ ያው እንደምታውቁት በመሀል አንዳንድ ነገሮች ስለሚፈጠሩ በዛም ምክንያት እንኳን በሳምንት አንዴ ለወራቶች በቀጥታ ላይ ጠፍተዋል ማለት ነው። እና በዚህ አጋጣሚ ደግሞ ብሩኬ ዛሬ ዛሬ ነው ብቻ የትናንት ቪዲዮ ነው ይመስለኛል፣ የት ላይ እንደተለቀቀ አላየውም። እንግዲህ ምሳ ያበሉ ይመስለኛል። እንግዲህ ጾም መያዣ እግዚአብሔር በወጣው ይተካላችሁ። በጣም ትልቅ ነገር ነው እያደረጋችሁ ያላችሁት እና እግዚአብሔር ይስጣችሁ ማለት እወዳለሁ።
የት እንደተለቀቀ ባላቅም ግን አንዳንድ ልጆች ቆርጠው አምጥተው የሆነ ቦታ ላይ አይቻለሁ ዩቱብ ላይ ምናምን እና ደስ ይላል የምር ሰው ባለው ነገር ለሌሎች እንደዚህ ሲተርፍ በጣም ነው ደስ የሚለውና እግዚአብሔር አምላክ በወጣው ይተካላችሁ። ከዚህ በላይ ደግሞ እግዚአብሔር በረከትን ያብዛላችሁ ለሌሎችም ከዚህም በበለጠ እንድታደርጉ እግዚአብሔር በረከቱን ይስጣችሁ። በረከቱን በቤታችሁ ያትረፍርፈው። ሁሉንም በቃ የልባችሁን መሻት እግዚአብሔር አምላክ ይሙላላችሁ ማለት እወዳለሁ። እንግዲህ ከእህታችሁ ምርቃት ማለት ነው እና ደስ ይላል የምር ማለት ሁሉም ቦታ ላይ ተሳታፊ መሆን ደስ ይላል የምር ማለት ነው። መታደል ወይም መመረጥ ነው እና ብቻ እግዚአብሔር በወጣው ይተካ ማለት እወዳለሁ። ከዛ በተጨማሪ እንግዲህ ዛሬ ያው ሁላችሁም ቲክቶክ ስቶሪ ላይ ነው የተደረገው። በቲክቶክ ይመጡላችኋል እንግዲህ የናፈቆቻችሁ የናፈቋችሁ ገብታችሁ ማየት ትችላላችሁ። ያው ታውቃላችሁ ሰዓቱ መደበኛ ነው 4 ሰዓት 3 ሰዓት ነው። ምክንያቱም ብዙ ሰው ስራ የሚጨርስበት የራሱ እረፍት የሚያደርግበት ሰዓት ላይ ነው የሚገቡት። እንግዲህ ታብ 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 በማድረግ እንግዲህ ወዳጅነታችሁን በቃ ደስታችሁን እራሱ በጣም ነው መግለጽ የምትችሉት። ዛሬ የምሬን ስነግራችሁ ማለት ነው። ጊፍት ያለው በጊፍት ጊፍት የሌለው ደግሞ በጣም በቃ የምታረቃቸውን አንድነታቸውን በሰላም በፍቅር መንጣታቸውን እንግዲህ ዛሬ ማታ የእናንተ እውነተኛ ወዳጅነት የሚታይበት ምሽት ነው ማለት ነው። በቃ አድምቁት ስላችሁ ባላችሁ ነገር ፏፈሽ አድርጓቸው። የምር ስሬስ ማለት ነው ቁም ነገር። ምክንያቱም የእነሱ አንድ አለመሆን የእነሱ መጣላት በጣም ብዙ ሰው ሲያስጨንቀው የነበረ ስለሆነ ባላችሁ ነገር በቃ አበባም ይሁን ምንም ይሁን ታብም ይሁን ላይክም ይሁን ብቻ ደመቅ ሸብረቅ አድርጓቸውና እንግዲህ አስደስቷቸው ማለት ነው። ለሁላቸውም እንግዲህ ሰላምን እየተመኘን መልካም ጊዜ ይሁንላችሁ። ማታ ጠብቁ።